ሰላም ጤና ይስጥልኝ እንዴት ናችሁ ውድ የተከበራችሁ ደንበኞቻችን ኢትዮ ቴሌኮም 15 ሚሊዮን ብር ሽልማት አዘጋጅቷል። ይህም በኢድ አልፈጥር በዓል ምክንያት በማድረግ ነው። ኢድ አልፈጥር ጨዋታ የሚል አዘጋጅቷል። በተለይ ብር ሱፐር አፕ ላይ ታገኙታላችሁ። እያንዳንዱን አስረዳችኋለሁ፣ አብራችሁን ቆዩ። ሽልማቶችን ለማግኘት የራሱ ህግና ደንብ አለው። እንዴት ነው የምታገኙ? ቴሌብር ሱፐር አፕ ላይ ገብታችሁ ኢድ አልፈጥር ጨዋታ የምትለዋን ስትጫኑ ያው የምትመለከቱን ስፕሪን ያመጣዋል። የምታሽከረክሩት ነው። እንግዲህ ሽልማቱን የምታገኙ እዚህ የተደረደሩትን ፊደሎች ስታገኙ ነው። 5 ፊደላቶች አሉ። ኢድ ሙ ባ ገ እና ክ የሚሉ ናቸው። ኢድ ሙባረክ ነው ረናት። ኢድ ሙባረክ የሚለው ሙሉን ስታገኙ ነው ፕሌይ የምትለዋን ተጭናችሁ ሽልማታችሁን የምትወስዱ። ግን ሁሉንም ፊደሎች ለማግኘት ምን ማድረግ አለባችሁ? ህግና ደንቦችስ የሚለውን እናያለን። እሺ ይሄ አሁን የምታዩት ካምፔን ሩል ነው። ከምታሽከረክሩበት በግራ በኩል ታች ያለ ነው። እሱ ምንድነው? ስለ ጨዋታው የሚገልጽላችሁ ነው። አንደኛ በየቀኑ ሱፐር አፕ ላይ ስትገቡ አንዳንድ ቻንስ ይሰጣችኋል የምታሽከረክሩበት ማለት ነው። ሌላው ለማሽከርከር እንግዲህ ጓደኛ መጋበዝ ያስፈልጋል። ካሁን በፊት ቴሌብር ሱፐር አፕ ያልጫኑ የማይጠቀሙ እነሱን ስትጋብዙ እድል ይሰጣችኋል። እዚህ አምስቱ ሲሞሉላችሁ 5 ሌተሮች ሲሞሉላችሁ ነው ሽልማታችሁን የምትወስዱ። እስከ 100,000 ብር ነው ሽልማቱ። 50 እና 100,000 ብር ከሆነ ኦፊስ ነው የምትወስዱ። እዚያ በታች ያለው ግን ቀጥታ በቴሌብር አካውንታችሁ የሚገባ ነው የሚሆነው። እሺ አሁን ዲቴል ስለ ጨዋታው መረጃ ላሳውቃችሁ። እንግዲህ መጀመሪያ ላይ እንደምታዩ ጊቪንግ ፖኬት መኒ ኤንድ ሪዋርድስ ፎር ቴሌብር ሱፐር አፕ ዩዘር ሁ ኮሌክት 5 ሌተርስ ፍሮም ዘ ፐዝል ነው የሚለው። እንግዲህ ከጨዋታው ያው ወደ ሽልማት የምትሄዱት 5ቱን ፊደሎች ስታገኙ ነው። ሁለተኛው ላይ ካስተመር ሹድ ኮሌክት ኦል ብሎ ሌተሮችን ነው የሚያስቀምጥ። ሁሉንም 5ቶችን ማግኘት አለባችሁ ነው። ለሁሉም ሰው እኩል አይነት ሽልማት የለም፣ እንደድሉ ነው የሚያገኘው ነው የሚለው። ሌላው ደግሞ ያው እንግዲህ ቴሌብር ሱፐር አፕ ላይ ገብታችሁ ነው የምትጫወቱ። እሱን የጫነ ነው መጫወት የሚችለው። እሺ መጨረሻ ላይ የሚያሳውቃችሁ ምንድነው? ፕሮሞሽናል ነው። ይሄ ፕሮሞሽናል ፒሪዱ ከማርች 26 እስከ ማርች 31 ነው የሚቆየው ነው። በዚህ ጊዜ ውስጥ ነው መጫወትም መሸለምም የምትችሉትና ትራንዛክሽኖች ደግሞ አሉ። ስፔሲፊክ የተለዩ ትራንዛክሽኖች አሉ ለእድል ጨዋታው የሚያበቋችሁ። እነሱን በቀጣይ አሳውቃችኋለሁ። ምን ግብይቶች ስታደርጉ ነው እድል የሚሰጣችሁ ለማሽከርከር የሚለው። እሺ እዚህ በቴብል አስቀምጬላችኋለሁ። ለምሳሌ ጨዋታ እድል ለማግኘት ጓደኛ መጋበዝ ነው የመጀመሪያው። የፈለጋችሁትን ያህል ሰው መጋበዝ ትችላላችሁ ያለ ገደብ እድል ይሰጣችኋል። ሌላው በየቀኑ ቴሌብር ሱፐር አፕ ላይ ስትገቡ አንድ ቻንስ ይሰጣችኋል። ሌላኛው ከቴሌብር ወደ ቴሌብር የፒር ቱ ፒር ትራንስፈር የሚለው ብር ስታስተላልፉ ነው 5 ቻንስ። ፓኬጅ ስትገዙ በቴሌብር ሱፐር አፑ 5 እድል ይሰጣችኋል። ኤርታይም ወይም የአየር ሰዓት ስትገዙ 5 እድል አለ። ካሽን ብር ገቢ ስታደርጉ ወደ ቴሌብር አካውንታችሁ 3 እድል አላችሁ። ብር ወጪ ስታደርጉ በቴሌብር ወኪሎች 2 እድል ይሰጣችኋል። ቴሌብር ኢንጌጅ ሻሞ ላይ ስታሻሙ 2 እድል አላችሁ። ሌላው ሪኩዌስት መኒ ሌሎችን ብር እንዲልኩላችሁ ስትጠይቁ 2 ቻንስ አላችሁ። ሌላው ደግሞ ማንኛውንም ግብይት በነጋዴ ስታደርጉ እስከ 5 እድል ይሰጣችኋል። የኢትዮ ቴሌኮም ቢል ክፍያ ስትከፍሉ 2 ቻንስ አላችሁ። እንግዲህ እነዚህን ግብይቶች ስታደርጉ ነው የሚሰጣችሁ። ለምሳሌ አሁን ከቴሌብር ወደ ባንክ ብር ብትልኩ እድል የለውም ማለት ነው።
እሺ አሁን የምታዩት አንድ ቻንስ ሰጥቶኛል። እንግዲህ እሷን ነክቻለሁ እየዞረ ነው። ይኸው ባ የምትለዋን ሰጠኝ። ያው ቀጣይ አሁን የአየር ሰዓት ሞላው፣ ብር አስተላለፍኩ፣ ቢልም ከፈልሁኝ። ይኸው እየሞከርሁ ነው። አሁን ኢድ የሚለውን ሰጥቶኛል። ሬሯን እሷ ናት የምትፈለገው። ከዚያ መጨረሻ ላይ አምስቱም ሞሉ። ከዚህ በኋላ ፕላይ የሚለውን መጫን ነው። እናንተም አምስቱ ሲሞሉ ፕላይ የምትለው መሃሏ ላይ ትጎላለች። እሷን መጫን ነው። እድላችሁን ሞክሩ። አመሰግናለሁ። መልካም እድል።